መንግስት ለሰራተኞቹ አስቸኳይ መመሪያ አስተላለፈ። መመሪያውን አለመተግበር የደረጃ እድገት ዝውውርና ማንኛውንም ጥቅማ ጥቅም ያስከለክላል ተብሏል። ሁሉም የመንግስት ሰራተኛ በአስቸኳይ ሊተገብሩት ይገባል የተባለው ለመንግስት ሰራተኞች ይፋ የተደረገውን መመሪያ መሸራረፍ አይፈቀድም ተብሏል። መንግስት እንዳረጋገጠው መመሪያው ራሱ ሰራተኛውን የሚጠቅም በመሆኑ ሰራተኛው በአግባቡ ሊተገብረው እንደሚገባ አስታውቋል። በሌላ በኩል የመንግስት ሰራተኞች ብቁ የሚያደርጓቸውን ስልጠና ወስደው የደሞዝ ጭማሪና የደረጃ እድገት አግኝተው በተሻለ መንገድ መስራት የሚችሉበት ሁኔታ እንዲመቻች ትልቁ የዓለም አቀፍ ተቋም መንግስትን በይፋ ጠየቀም። ዓለም ባንክ የኢትዮጵያ መንግስት ሰራተኞቹን አሰልጥኖና አብቅቶ ደሞዝ ጨምሮ የተሻለ አገልግሎት ለአገልግሎት ፈላጊዎች መስጠት እንዲችሉ ማድረግ እንዲችል በይፋ ጥያቄ አቅርቧል። ታዲያ ይህንን የዓለም ባንክን ጥያቄ ተከትሎ የኢትዮጵያ መንግስት ምን አለ? ዝርዝሩ ተዘጋጅቷል። ዓለም ባንክ በአመት $720 ሚሊዮን ወይም 11 ቢሊዮን የኢትዮጵያ ብር በአመት ለስልጠና ለሰራተኞች እንደሚያወጣና በዚህም ገንዘብ አሰልጥኖና አብቅቶ የተሻለ እየተከፈላቸው እንዲሰሩና ጥራት ያለው አገልግሎት እንዲሰጡ እንደሚያደርግ የራሱን ተሞክሮ ለመንግስት አጋርቷል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። በቅድሚያ ዓለም ባንክ የመንግስት ተቋማት ኃላፊዎች ለሰራተኞች ስልጠና በመስጠት ምቹ ከባቢ መፍጠር አለባቸው አለ። ከግማሽ በላይ የሚሆነውን የሰራተኞች ቅጥር ድርሻ ይይዛሉ የሚባሉት የመንግስት ተቋማት ኃላፊዎች ለሰራተኞች ስልጠና መስጠት የሚሰጠውን አዎንታዊ ጎን እንዲረዱ አስተዳደራዊ ሪፎርም ማድረግና ምቹ ከባቢ መፍጠር እንዳለባቸው የዓለም ባንክ ይፋ ባደረገው ጥናት አሳስበዋል። የዓለም ባንክ በመንግስት ሰራተኞች ላይ ያካሄድኩት ባለው ጥናት እንደገለጸው በመንግስት ውስጥ ሹመትና የደረጃ እድገት ለማግኘት የፖለቲካ ወገንተኝነት እንደሚፈልግና ሰራተኛውም በዚሁም ማደግ እንደሚፈልግ፣ ነገር ግን በግል ተቋማት የተሻለ አቅምና ብቃት ይዞ መገኘት የደረጃ እድገትና የክፍያ ጭማሪ የሚያስገኝ መሆኑን በጥናቱ ጠቁመዋል። በመንግስት ተቋማት ግን በችሎታ ሳይሆን በፖለቲካና በስልጣን ወገንተኝነት ሰራተኞች ለማደግ ትግል እንደሚያደርጉ ባደረገው ጥናት ማረጋገጡን የዓለም ባንክ በጥናቱ ገልጿል። የመንግስት ሰራተኞች የአቅም ማጎልበቻ ስልጠና ለመውሰድ ምን ያህል መክፈል ትችላላችሁ ተብለው ተጠይቀው የተገኘው አማካይ ምላሽ 100 ብር ብቻ መሆኑን ገልጾ ይህ ገንዘብ ለስልጠና ከሚከፈለው በጣም የራቀ መሆኑንና መንግስት በድጎማና በወጪ መጋራት ስልጠናዎችን ሊያዘጋጅ እንደሚገባ ያስረዳል። መንግስት በየዓመቱ ገዘፍ ያለ ሀብት በመመደብ አቅም ግንባታና ለማጎልበቻ ስልጠናዎች ላይ እንደሚያውል የሚጠቅሰው የጥናት ሪፖርቱ መንግስት ሊሰጥ የሚችለው የስልጠና ድጎማ ከፍተኛ ማህበራዊ ዋጋ ያላቸውና አቅም ሊያጠናክሩ በሚችሉ ጉዳዮች ላይ ትኩረት ማድረግ እንዳለበት አክሏል። በሰራተኞች ዘንድ ለስልጠና ፍላጎት ቢኖርም ነገር ግን ስልጠና የሚፈልጉት ለስራና ለደረጃ እድገት እንጂ በተገኘው ክህሎት ማህበረሰብን ለማገልገል ባላቸው ፍላጎት አለመሆኑን ጥናቱ ያስረዳል። በመንግስት የሚሰጡ ስልጠናዎች በህጎችና በአስተዳደራዊ ጉዳዮች ላይ ያጠነጠኑ መሆናቸውን ጥናቱ ያብራራል። በመንግስት ተቋማት ውስጥ የሚሰሩ ሰራተኞች ባለው የበጀት እጥረት ምክንያት ከፍለው የአቅም ማጎልበቻ ስልጠና መውሰድ እንደማይችሉ በስልጠና በሚገኝ ክህሎትና ብቃት የሚገኝ እድገት ባለመኖሩ ለስልጠና ያለው ፍላጎት ዝቅተኛ መሆኑን ይገልጻል። ለመንግስት ሰራተኞች ለሚሰጥ ስልጠና በጀቱ በሚኒስቴር መስሪያ ቤቶችና በፋይናንስ አቅራቢ ድርጅቶች የሚያዝ በመሆኑ ግልጽ የሆነ የስልጠና እቅድ፣ በጀትና የስልጠናውን ውጤት አመላካች ሰነድ ሊዘጋጅ እንደሚገባ ያሳስባል። በመንግስት ተቋማት ውስጥ ያለው የአመራር ዘይቤ በመሰረታዊነት የሰራተኞችን ብቃት መሻሻልና ለመስራት የሚኖራቸውን ፍላጎት የሚወስን መሆኑን ያመላከተው ጥናቱ የአመራር ችግር ሰራተኞች የሥራ እድገትን መሰረት ያደረገ ስልጠና ላይ ብቻ ትኩረት እንዲያደርጉ እንደሚያስገድዳቸው ይጠቁማል። በጥናቱ በርካታ ሰራተኞች በወረቀት ላይ ያለ የትምህርት ማስረጃ ያለው ሰራተኛ ብቃቱና ክህሎቱ ካለው ሰራተኛ የተሻለ ተመራጭ መሆኑን ያምናሉ የሚለው ጥናቱ ቀጣይነት ያለው ተቋማዊ እድገት ሊያመጡ የሚችሉ አካሄዶችን ግልጽ በሆነ አሰራሮች መደገፍ ያስፈልጋል ብለዋል። መንግስት ከፍተኛ ማህበራዊ ሚና የሚያመጡ ስልጠናዎችን ሙሉ ወጪ መሸፈን አለበት የሚለው ጥናቱ ብቃትን የሚጨምሩ ስልጠናዎች የሰራተኞችን ደረጃ ሊወስኑ እንደሚገባ ያመላክታል።
በመንግስት ተቋማት ሊሰጡ የሚታቀዱ ስልጠናዎች በቢሮ ኃላፊዎች መልካም ፍላጎት መሆኑን የሚያብራራው ጥናቱ ስልጠናዎች ከተቋማት ኃላፊዎች ውሳኔ ወጥተው በጥናቱ ብቃትን መሰረት ያደረጉ እንዲሆኑና ከተለመዱ የህግ ማዕቀፎችና ድንጋጌዎች ውጪ ማተኮር እንዳለባቸው ጠቅሷል። በተጨማሪም የተቋማት ኃላፊዎች ለሰራተኞች ስልጠና መስጠት የሚያመጣውን አዎንታዊ ጎን እንዲረዱ አስተዳደራዊ ሪፎርም ማድረግና ለሰራተኞች ምቹ ከባቢ መፍጠር ያስፈልጋል ብለዋል። በዓለም አቀፍ ደረጃ መንግስታት ለስልጠና ከፍተኛ ገንዘብ እንደሚያወጡ ገልጸው የዓለም ባንክ ብቻ ወደ 720 ሚሊዮን ዶላር ወይም 11 ቢሊዮን በየዓመቱ ለስልጠና እንደሚያወጣ አክሏል። ይህ በእንዲህ እንዳለ ኢትዮ ኮደር ሰርቲፊኬት የሌለው ማንኛውም ሰው መቀጠር፣ የደረጃ እድገት ማግኘት፣ ዝውውርና ማንኛውንም ጥቅማ ጥቅም እንደማያገኝ ተገለጸ። ኢትዮ ኮደር ስለ ነገዋ ኢትዮጵያ ዲጂታል ዓለም በሚገባ ለመዘጋጀት ዲጂታል ክህሎት ወሳኝ መሳሪያ ነው ተብሏል። በርቀት ለመስራት ወይም ሪሞት ጆብ ቁልፍ መሳሪያ ሲሆን በየትኛውም ተቋም ለመቀጠር፣ የደረጃ እድገት ለማግኘት፣ ለዝውውርና ማንኛውንም ጥቅማ ጥቅም ለማግኘት ኢትዮ ኮደር አስገዳጅ ሆኗል ተብሏል። አዲስ ተጨማሪ ክህሎት ለማግኘት ወሳኝ ስልጠና በመሆኑ ሁሉም የመንግስት ሰራተኛ እንዲሁም በግል ተቋማት የሚሰሩ ጭምር ስልጠናውን በመውሰድ ሰርቲፊኬት መያዝ ይኖርባቸዋል ብለዋል መንግስት።